ሰላም ውድ ተመልካቾቻችን፣ በዛሬው የሪል ስቴት ጥቆማችን በመሃል አዲስ አበባ ሜክሲኮ በጉጉት ሲጠበቅ የነበረውን የመኖሪያ አፓርትመንት ሽያጭ መጀመሩን ሰምተን እውነት መሆኑን ለማረጋገጥ ተገኝተናል። ሜክሲኮ በአዲስ አበባ የዋናው የፌዴራል ፖሊስ መቀመጫ መሆኗ የጸጥታ ችግር ከማያሰጋቸው አካባቢዎች መካከል ግንባር ቀደሙን ቦታ እንድትይዝ አድርጓታል። ለዛም ይመስላል ትላልቅ የሀገር ውስጥና የዓለም አቀፍ ተቋማት መቀመጫ ለመሆን የበቃችው። በተጨማሪም በቀላሉ ከሜክሲኮ ተነስተን ወደ ተለያዩ የአዲስ አበባ ክፍሎች የምንሄድባቸው አማራጭ መንገዶች መኖራቸው ለነዋሪዎቿ ህይወታቸውን የቀለለና አስደሳች እንዲሆን አድርጎታል። በዚህም ምክንያት ከቅርብ ጊዜ ወዲህ ሜክሲኮ በሪል ስቴት አልሚዎች ተመራጭ ለመሆን በቅታለች። ሰዎች ቤት ለመግዛት ሲያስቡ አይምሯቸው ውስጥ መጀመሪያ የሚመጣው ነገር ቢኖሩበት፣ ቢያከራዩት ወይም መልሰው ቢሸጡት የት አካባቢ ብገዛ ያዋጣኛል የሚለው ሐሳብ ነው። በሁለተኛ ደረጃ ስለሚገዙት ቤት የግንባታ ጥራት፣ በሶስተኛ ደረጃ ደግሞ የሪል ስቴቱ ማንነት እንዲሁም የቤቱ ዋጋና አከፋፈል ሰዎች ቤት ለመግዛት ሲያስቡ ትኩረት ሰጥተው ማየት ከሚገባቸው ነገሮች መካከል ቀዳሚውን ቦታ ይዛሉ። እኛ ግን ለዚህ ሁሉ ሐሳባችሁ መልስ ይሆናል ብለን ያመንበትን ሪል ስቴት እንዲሁም ከብዙ ደንበኞቹ ምስጋናን ያገኘ አልሳም ፕሮፐርቲስን ይዘንላችሁ ቀርበናል። አልሳም ኃላፊነቱ የተወሰነ የግል ማህበር በንግድ ዘርፉ ከ25 ዓመታት በላይ ያስቆጠረ አንጋፋ ድርጅት ሲሆን ብዙዎቻችን የምናውቃቸው የቢክ እስክርቢቶ፣ የሲናላይን ደብተር፣ የኪዊ ቀለምና የቤኮ ኤሌክትሮኒክስ አስመጪ እንዲሁም የቢ29 ሳሙና አምራች የሆነ በተጨማሪም በ1996 ዓ.ም ለቢሮ አገልግሎት ከሚውሉ ህንፃዎች ግንባታ መነሻነት የተለያዩ አፓርትመንቶችን በጥራት በመገንባት በገባው ቃል መሰረት ለደንበኞቹ በማስረከብ ታማኝነቱን ያረጋገጠ ግዙፍ ኩባንያ ነው። አልሳም ፕሮፐርቲስ በጥራት ገንብቶ ለደንበኞቹ ካስረከባቸው የመኖሪያ አፓርትመንቶች መካከል የመጀመሪያው መሃል ቦሌ ጎልደን ቱሊፕ ሆቴል አካባቢ የምናገኘው በልዩ ስሙ ሊና አፓርትመንትስ ተብሎ የሚታወቀውን የባለ 3 እና የባለ 4 መኝታ ቤቶችን የያዘ የመኖሪያ መንደር ነው። ሁለተኛው ደግሞ በመሃል ካዛንቺስ ከራዲሰን ብሉ ሆቴል ጀርባ የምናገኘው በልዩ ስሙ ሳኩራ አፓርትመንትስ ተብሎ የሚታወቀውን የባለ 2 እና የባለ 3 መኝታ ቤቶችን አማራጮች የያዘ የመኖሪያ አፓርትመንት ነው። በቀጣይነት ደግሞ በመሃል ሜክሲኮ የምናገኘው በልዩ ስሙ አልሳም አፓርትመንትስ ቁጥር 1 ተብሎ የሚታወቀውን ደህንነቱ የተጠበቀ የመኖሪያ መንደር ነው። እዚህ ግቢ ውስጥ ለደንበኞች የተረከቡት አፓርትመንቶች የባለ 2 እና የባለ 3 መኝታ አማራጮችን የያዙ ናቸው። ይህ ግቢ አዲስ አበባ ውስጥ ለውጭ ሀገር ዜጎች ለመኖሪያነት ተመራጭ ከሆኑ ግቢዎች መካከል አንዱ ለመሆን ችሏል። ሌላው ደግሞ እዚህ ግቢ ውስጥ የሚገኙት ጀነሬተሮች ብዙ ሪል ስቴቶች ላይ ከምናገኛቸው ጀነሬተሮች ለየት የሚያደርጋቸው ነገር አለ። ይህ ምንድነው? ዋናው የመስመር መብራት በሚቋረጥበት ጊዜ እነዚህ ጀነሬተሮች ስራቸው የመኖሪያ አፓርትመንቶቹን የተወሰኑ ቦታዎች ማብራት ብቻ ሳይሆን ትላልቅ የቤት ውስጥ መገልገያ ማሽኖችንም ጭምር የማንቀሳቀስ አቅም ያላቸው ናቸው። አሁን ላይ የምትገዙት ቤት በመፈለግ ላይ ላላችሁ፣ በተጨማሪም ከዚህ በፊት ከአልሳም ፕሮፐርቲስ ቤት ለመግዛት ፈልጋችሁ ላመለጣችሁ፣ እንዲሁም ገዝታችሁ አሁንም ለመድገም ላሰባችሁ የምስራች አለን። ይህ ምንድነው? አልሳም ፕሮፐርቲስ እዚሁ ሜክሲኮ በሚገኘው ግቢ ውስጥ ከዚህ በፊት ያልነበሩትን የባለ 1 መኝታ አማራጮች አካቶ አዲስ ብሎክ ለሽያጭ ማውጣቱን ስናበስሮ በታላቅ ደስታ ነው። ብሎኩ 3 ቤዝመንት እንዲሁም 24 ወለል ያለው ሲሆን ሙሉ ለሙሉ ለመኖሪያነት የሚያገለግል ነው። በተጨማሪም 8 ወለል የመኪና ማቆሚያ ያካተተ ነው። ግንባታው በ2 ዓመት ጊዜ የሚጠናቀቅ ሲሆን በቪዲዮ ላይ እንደምትመለከቱት አልሳም ፕሮፐርቲስ በደንበኞቹ ያለውን ተቀባይነት ለማስቀጠል የግንባታ ኮንትራቱን ለቻይኖች ሰጥቶ በጥራት በማሰራት ላይ ይገኛል። በሽያጭ ላይ ስለሚገኙት የካሬ አማራጮች በተመለከተ ባለ 1 መኝታ ከ80 እስከ 89 ካሬ፣ ባለ 2 መኝታ በ143 ካሬ፣ ባለ 3 መኝታ ደግሞ ከ161 እስከ 170 የካሬ አማራጮችን ማግኘት ትችላላችሁ። ወደ አከፋፈሉ ስንመጣ ደግሞ አሁን ከተስማማችሁበት የቤቱ ዋጋ ላይ 10% ቅድመ ክፍያ ከፍላችሁ ቀሪውን 90% በ2 ዓመት ጊዜ ውስጥ በ7 ዙሮች የግንባታ ደረጃው ላይ ተመስርታችሁ ያለምንም የዋጋ ጭማሪ ሙሉ ለሙሉ በኢትዮጵያ ብር የምትከፍሉበት ታላቅ ዕድል ነው። በውጭ ሀገር ለምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን የዚህን ሳይት ግዢ እዛው ባላችሁበት በራሳችሁ ቀጥታ የምትገዙበት አማራጭ እንዲሁም ከፈለጋችሁ ኢትዮጵያ በሚገኙ ተወካዮቻችሁ በኩል የምትገዙበት መንገድ ተመቻችቷል። መሰረተ ልማቱ በተሟላበት ብዙ የሀገር ውስጥና ዓለም አቀፍ ተቋማት የሚገኙበት ሜክሲኮ ላይ ለዛውም ደህንነቱ በተጠበቀ ግቢ ውስጥ የቤት ባለቤት ሆናችሁ ለራሳችሁ ብትኖሩበት፣ ብታከራዩት ወይም አትርፋችሁ ብትሸጡት ምን ያህል ተጠቃሚ እንደምትሆኑ መገመት አያዳግታችሁም። የቤቶቹን ዋጋ በተመለከተና ለሳይት ጉብኝት በ0974 21 3099 የማርኬቲንግ ክፍሉን ያነጋግሩ። ዛሬን ዛሬ ላይ መጠቀም ብልህነት ብቻ ሳይሆን ትልቅነትም ጭምር ነው። አልሳም ፕሮፐርቲስ የታማኝ እጆች ውጤት።